ውይ ቅመሟ ጨረቃዋ በእውነት በጣም ነው ደስ ያለኝ። እየጠበቅን ነበር። እኔ በኩል በጣም እየጠበቅኩኝ ነበር። አስሬ እየገባሁኝ ሳይ ነበረ በሁለቱም ማለት ነው። በሃይሜም በብሩኬም ዩቱብ ላይ እየገባሁ እያየኋቸው ነበር። ውይ እውነት በጣም በቃ አሁን እርግጠኛ ነኝ ብሩኬ ይተዋል። በቃ ገና እንዳየኋት በቃ ሙሉ ለሙሉ በጣም ደስተኛ እንደሚሆን በጣም እርግጠኛ ነበርኩኝ። በጣም ማለት ነው። ኦ ማይ ጋድ እንዴት እንደምታምር ቅመሟ! ዋው ቱቱቱ ከአይን ያውጣሽ ብለናል። ከአይን ያውጣሽ። አታምርም? እንዴት እንደምታምር ቅመሞችዬ! ተመርቀናል። አሜን ብቻ በሉ። አሜን ሳትሉ እንዳታልፉ። ባላችሁበት ቦታ ፈጣሪ ይጠብቃችሁ። አሜን። ለሀገራችሁ ያውቃችሁ። እዛው ቦታ ሰላሙን ፍቅሩን ያውርድላችሁ። አሜን። ያላችሁበት ቦታ አሜን። እና ቤተሰቦቻችሁ አሜን። እግዚአብሔር ይጠብቅላችሁ። እኛንም ይጠብቃል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ ህይወት ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት ቦታ ትርፍርፍ ይበልልኝ እያልኩ ማለት ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው ማለት ነው። ቤተሰብ የሆናችሁ ደግሞ እጅግ በጣም አመሰግናለሁ። ኮሜንት የምታደርጉ ሰብስክራይብ የምታደርጉ ክበሩልኝ። በማዳም ቅመሙት ስም የኔ ማዳም ቅመሙት በጣም አመሰግናለሁ እና በጣም ደስ ብሎኛል። በጣም ማለት ነው። ቅመሞችዬን በማየታችሁ ያው እኛ እነሱን ነው እየጠበቅን የነበረው ማለት ነው። ስለዚህ በጣም ያው ሁላችሁም ደግሞ እንደኔው ደስ እንዳላችሁ የጨረቃ ፋሚሊዎችን ደስ እንዳላችሁ አልጠራጠርም ማለት ነው። ስለዚህ እምር ብሎባት ድምቅ ብሎባት ያው ታውቃላችሁ ብያለሁ እኮ ሃይሚ የኛ ምክር የኛን ነገር ትሰማለች ብለናል። እሱ ቢያኮርፍም አንቺ ከኋላው ጥፋት ስላለብሽ ከኋላው ሄደሽ ይቅርታ በይ እንትን በይ ምናምን ብለናት ነበረ። ስለዚህ እሷም ደግሞ አድርጋለች። እሷ ደግሞ በሚገርም ሁኔታ የአበሻ ቀሚሷን ለብሳ ለሱ ማች ገዝታ ደስ በሚል ሁኔታ ሄዳ ልቡን ትርክክ ስታረገው እሱም እንግዲህ በሃይሚ የሚጨክን አንጀት ስለሌለው ይቅር አላት ማለት ነው። ምክንያቱም በሃይሚ የሚጨክን አንጀት የለውም። ስለዚህ ሌላውም ነገር ደግሞ ልክ እንደ ዛሬው ፍንድቅ ብሎ ሁሉ ነገር እንትን ብሎ ፍንድቅድቅ ብሎ አምሮባቸው ፍንድቅድቅ ብሎ ደስ በሚል ሁኔታ ወደ አዲስ አበባ ይመለሳሉ ብለን ተስፋ እናደርጋለን ማለት ነው። እንግዲህ ቀጣዩ የዛኛው የምታውቁት ማለት ነው የምታውቁት ጉዳይ ደግሞ እንግዲህ በምን አይነት ሁኔታ እንደሚፈታ እናቅም። እንግዲህ እሱን ደግሞ እንግዲህ በጥሩ ሁኔታ ላይ ሆኖ እንግዲህ ደስታቸውን የምናይ ያድርገን ማለት ነው። የማዘር ምርቃት እንግዲህ አሜን ብለን ተቀብለናል። የብሩኬ እናት ምርቃታቸው መሬት ጠባ ይበል ብለናል። ለእኛም ለስደተኞችም ለነብሩኬ ማለት ነው። ለእኛም የተመረቅነው መሬት ጠባ ይበልብን፣ ለእነሱም የተመረቁት መሬት ጠባ ደርሶ ያሳየን። አሜን በሉ። ደርሶ ያሳየን። እኛም የተመረቅነው እነሱም የተመረቁት ውለዱ ክበዱ ተብለዋል እኮ። ያንን ደግሞ ያሳየን። አሜን ብለናል። ምን ይታወቃል ለዛሬ ዓመት ወይ የዛሬ ዓመት እንግዲህ ከልጅ ጋር እናያቸው ይሆናል። በቅርቡ ሰርጋቸውን እናያቸው ይሆናል። ብሩኬ እኮ ሰርፕራይዝ ላረግሽ ነበረ፣ ሰርፕራይዝን አበላሸሽ አልሄድም ብለሽ ብላ ያለው እኮ ምናልባት እኮ ይሄኔ ያሰበው ነገር ሊኖር ይችላል። ይሄኔ በጣም ትልቅ ቁም ነገር ያሰበው ነገር ሊኖር ይችላል። ስለዚህ በጣም ነው ደስ ያለኝ በጣም ማለት ነው ዛሬ ቅመሟን በማየቴ እና ማዘር እናመሰግናለን። መርቃቶትም ደርሶናል ማለት ነው። ብሩኬ እና ሃይሚ በጣም እናመሰግናለን፣ እንወዳችኋለን። ዋው ማይ ጋድ እኔ እንጃ ምን እንደምል አላውቅም። እንዳየኋቸው ብቻ በቃ እኔ እንጃ ስራዬን ትቼ ነው ቶሎ ብዬ ቪዲዮአቸውን ከፍቼ ያየሁት ማለት ነው። ቁጭ ብዬ 31 ደቂቃ ማለት ነው። እና ብሩኬ በጣም ደክሞታል። ምክንያቱም ቪዲዮ ምናምን የሚሰራ ነው እንትን ያለው በጣም ደክሞታል፣ ያስታውቃል። ግን አስባችሁታል? ልክ ቅመሟን ሳይ ማለት ነው ድካሟ ሁሉ ጠፋ። የት እንደገባ ልክ ሲገባ እኮ በቃ ሊወድቅ የደረሰ ነበር የሚመስለው። ሲገባ በግድ የሚራመዱላ ነው የሚመስለው እንቅልፉ ምናምን ነገር። ምክንያቱም ለሊት 9 ሰዓት ነው የተነሳው አሉ እና እንግዲህ እናትየው ብለውናል፣ እሱም ብሏል። እንግዲህ ሊወርቅ የደረሰ ነው የሚመስለው። ልክ እሷን ቅመሟን እንደዛ ድምቅ ብላ ጨረቃ መስለ የእውነት ጨረቃ ሆና ሲያያት ግን ያ ሁሉ ድካሙ፣ ያ ሁሉ ኩርፊያው፣ ያ ሁሉ ብስጭቱ፣ ያ ሁሉ ነገር ጠፋ ማለት ነው። ስለዚህ ቅመሟ እውነትም ቅመም ነሽ፣ እውነትም ቅመም እና በጣም ደስ ብሎናል ዛሬ ይህንን በማድረግሽ። ከበሪ እንወድሻለን። ሁል ጊዜም እንደዚሁ ዊኒ እናት ደግሞ ተሳቃኮ እንትን አለችው። የማዘር ፊት ስለሆነ ነው ወይስ ምናምን ነገር አለች እኮ የኔ እናት ውይ ተሳቃኮ ነው። ማርያምን ተሳቃኮ ነው። ሙሼ ጋር ስለሆነ አይደለም የታረቅ ነው
ታርቀናል አይደል አለች። በቃ ገና ለገና እኮ ሙሽ ፊት ስለሆነ ወይስ የእውነት ታርቁኝ ወይስ በኋላ ደግሞ እንደ ትላንት ነው ይቀየርብኝ ይወል ብላ እኮ ተሳቃ ነውና እኔ እናት አትሳቀቂ። ብሩኬ ከምሩ ሲሆንና ብሩኬ በነገራችን ላይ ማስመሰል አቅም በቃ ከከፋውም ከፋው ነው ማስመሰል። እንደዚህ ምናምን ማስመሰል ቢችል ኖሮ ትላንትና ራሱ እሷ ፊት አስመስሎ ምናምን ነገር እንትን ይል ነበር፣ ግን ማስመሰል አይችልም። ስለዚህ ማስመሰል እንደማይችል በደንብ እናውቃለን። አይደለሽም አንቺ እኛም እናውቃለን ማለት ነው። በደንብ አላስመሰለም። ሲገባ አገባቡ በጣም የሆነ ተንገዳግዶ ሊወድቅ የደረሰ ነበር የሚመስለው። ልክ እሷን ሲያይ ግን በቃ ብንና እኛ ሱስ ሆናችሁብን እኮ ሱስ። እንደ ተከታታይ ድራማ እኮ ነው የምናያችሁ። ተከታታይ ፊልም ሆናችሁብን። እስቲ ከቡታጅራ ብቻ ሳይሆን ከኢትዮጵያ ዩቱበሮች እስቲ እንደነ ሀይሚ የሚወደድና የሚታያለን እንጃ እኔ ያለ ብያ ላይ አላውቅም። እንጃ እነሱ ተከታታይ ፊልም ነው። ወይኔ ብቻ መጨረሻ ላይ ብቻ እንደው እናንተ አግብታችሁ ወልዳችሁ ምናምን ነገር እሱን ያሳየን ነው የሁላችን ምኞት ነው ማለት ነው። እና በጣም ደስ ብሎኝ የመጣሁት ደስ ይበላችሁ ማለት ነው። በጣም መሳቀቋ ግን አሳዘነች እንደዛ ስትል ማለት ነው። ሙሼ ስትወጣ ሙሼ ስላለች አይደለም አይደል አትጣላ ታርቀናል ምናምን ስትል በጣም አሳዘነች። እውነት አንዛቴን በላች ማለት ነው። በጣም ደስ ይላል ማለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን ውድ ቤተሰቦች፣ ውድ የጨረቃ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ደግሞ ሌላ ትልቁ ሀሳባችን ያ ነገር ነው። እሱንም ደግሞ በሰላም ተፈቶ በሰላም በቃ ፍቅራቸውን ብቻ የምናይበት ነገር ያደርግልን ማለት ነው። ብዙ ነገር አልፈዋል፣ ብዙ ነገር አሳልፈዋል። ብሩኬን ብዙ ነገር አሳልፈዋል። ይህንንም ደግሞ በድል እንደሚወጣ ተስፋ እናደርጋለን። ድሉ የእናንተ ነው ብለን እንላለን ማለት ነው። ሁልጊዜ ከጎናችሁ ነን፣ ሁልጊዜ ከጎናችሁ ነን ማለት ነው። ስለዚህ እናንተም ደግሞ ለሚመቀኝባችሁ ሰዎች ወይ ደግሞ ለሚቀኑባችሁ ሰዎች መንገድ አትስጡ። በተለይ ሀይሚ ማለት ነው። ሀይሚ ከዚህ በኋላ ድርቀትሽን አቁሚ ማለት ነው። በቃ የሆነ እሺ ማለት ባህሪ ይኑርሽ። እምቢ ብቻ በፍጹም ብቻ ሳይሆን አንቺ ባልሽ መንገድ ብቻ ሳይሆን እሺ ማለትና ነገሮችን የመተው ባህሪ ይኑርሽ ማለት ነው። እና ያንንም ነገር ደግሞ እንግዲህ ዛሬ ደስ በሚል ትናንትና በጣም ከፍቶን ነበረ ብሩኬ እንደዛ እንትን ብሏ ሲሄድ፣ ዛሬ ደግሞ ደስ የሚል ቪዲዮ አሳይተውናል። ነገ ደግሞ እንግዲህ አናቅም፣ የነገን ደግሞ አናቅም ማለት ነው። የነገን ደግሞ ፈጣሪ ያውቃል ማለት ነው። በእኔ እንጃ ፈጣሪ ብቻ ይርዳቸው፣ በጥሩ ሁኔታ ነገሩን አስተካክለው እንደሚመጡ ተስፋ እናደርጋለን። አሁንም ማታም ሊመጡ ይችላሉ ወይ ደግሞ በቲክቶክ ሊመጡ ይችላሉ ማለት ነው። እንግዲህ እንጠብቃቸዋለን። መቼም ሱሳችን ናቸው። ሱሴ ለማንኛውም ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ እጅግ በጣም አመሰግናለሁ በድጋሚ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ሰላም ሁኑ።